የታጋቹ ማስታወሻ ደራሲ አያሌው ስነ ጊዮርጊስ ዘገየ። ተራኪ ፍትህ ተስፋ ነጋ። መደምደሚያ። በቻይናይቱ ግዛት በውሃን ከተማ ለመጀመሪያ ጊዜ የተከሰተው በዓለም የጤና ድርጅት ስድስተኛው ዓለም አቀፋዊ ወረርሽኝ በመባል ኮቪድ-19 ቫይረስ የሚል መጠሪያ የተሰጠውን ገዳይ ተህዋስ ዓለማችን ሲያተረማምስ እነሆ ድፍን 1 ዓመት ሞላው። ይህ ኮቪድ-19 ቫይረስን መሰረት አድርጎ የወቅቱን ክስተቶች ለመዳሰስ የተሞከረበት ጽሑፍ ከላይ በርዕሱ እንደተቀመጠው የተደመደመው የ1 ዓመቱ ጉዞ እንጂ መንፈሰ ኮሮና በዚህች አጭር ጽሑፍ የሚደመደም ጉዳይ አይደለም። ምናልባትም እግዚአብሔር አምላክ ጤናውና ብርታቱን ከቸረን ኮቪድ-19 ቫይረስን የገባበት እየገባ ክፉ ድርጊቱን ለትውልድና ለታሪክ ላስቀምጥ እችል ይሆናል። ሰው ያስባል፣ እግዚአብሔር ይፈጽማል። በኮሮና ቫይረስ የ1 ዓመት ጉዞ ብዙዎቻችን አስደንጋጭና አሳዛኝ ነገሮችን አስተናግደን ሳናልፈው አንቀርም። የኔን ገጠመኝ ላውጋችሁ። እንደ አውሮፓውያን ዘመን ቀመር በጥቅምት ወር 2020 ዓመተ ምህረት መጨረሻው ቀን ላይ በቤታችን የተሰማው ዜና ብርክ የሚያስይዝ ነበር። በወቅቱ በጤና ጣቢያዎች ከሚያገለግሉ ሰዎች በስተቀር አብዛኛዎቻችን በቤት ውስጥ እገታ ላይ ሆነን ነበር ቀኑን የምንገፋው። እኛ ወላጆች የሚጥም የጧት እንቅልፍ ላይ እያለን በአዛውንቶች ማቆያ ማዕከል ልምምድ ታደርግ የነበረችው ትንሿ ልጅ በሌሊት እየተነሳች ወደ ስራዋ ስትሄድ የነገሮችን መገለባበጥ በአእምሮዬ እያብሰለሰልኩ ልጄን ክፉ እንዳይነካት አምላኬን መማጸን የዘወትር ልምዴ ከሆነ ሰነባብቷል። አይኖቼ በስስት እየተመለከቷት እንደተለመደው በጧት ወጋገን ወደ ስራዋ ያቀናችው ልጄ እኩለ ቀን ላይ በራስ ምታትና በትኩሳት ተቃጥላ ተመለሰች። ደረቅ ሳልም ያስላት ነበር። ለካስ በማቆያው ጣቢያ ከነበሩት ውስጥ 6 ሰዎች በቫይረሱ ተጠቅተው ኮቪድ-19 ቫይረስ ተሸክመው ኖሯል። ይህንኑ የኮቪድ-19 ቫይረስን ታሪክ ከምጽፍበት ቢሮዬ እንዴት በርግጌ እንደወጣው ስሜቱን የሚረዳው እንደኔ የምታጓጓ ልጅ ያለው ወላጅ አባት ወይንም እናት ብቻ ትመስለኛለች። ሰውነቷ የሚንዘፈዘፈው እናት አንጠልጥላ ወደ ኮቪድ-19 ምርመራ ማዕከል በረረች። በሕጉ መሰረት ውጤቱ የሚመጣው ከ48 ሰዓት በኋላ ስለነበር የልጃችንን አይን እየተመለከትን ትኩሳቷን እየተከታተልን በተባለው ሰዓት ውጤቱ መጣ። ነጻ ተባለች። በልጇ ጉዳይ ብርክ ይዟት ራሷን ሳትመለከት ቀርታ እንጂ እናትየው ገጿም ውስጧም የጤና አልነበረም። የልጃችንን ነጻነት ካረጋገጥን በኋላ ጥሩ ያልተሰማት እናት ራሷን ለማስመርመር ወደ ማዕከሉ አቀናች። ውጤቱ ግን እንደ ልጇ ነጻ አልተባለች። በቫይረሱ መጠቃቷ ነገሯት። ይህንን ታላቅ መርዶ መሰል ከሰማን በኋላ በባህላዊውም በዘመናዊውም መንገድ ቫይረሱ ወደ ሌሎች የሰውነት አካሎች ላይ እንዳይዛመት የምንችለውን ሁሉ እያደረግን 3-4 ቀናት አሳለፍን። እናትየው ባልጋ ያለች ትንሿ ልጄ ራስ ምታትና ትኩሳት ይፈራረቁበት ጀመር። በድጋሚ ሌላ ምርመራ ስታደርግ ቫይረሱ እንዳለበት ተረጋገጠ። ሕፃን ስለሆነች በሽታ የመከላከል አቅሟ ከፍተኛ በመሆኑ ቫይረሱ ውስጧ ተደብቆ ኖሯል። ለእናቷም የተላለፈው ከእርሷው ነበር። ይህን ከላይ የዘረዘርኩትን የራሴን ገጠመኝ መጻፍ የፈለግኩት ምናልባት ይህን የሚያነብ ወጣት ልጅ
በእርሱ ምክንያት በቤታቸው የተቀመጡ እናት፣ አባት፣ አያት ላይ ቫይረሱን ሲያስተላልፍ እርሱ ግን እንደ ጤነኛ ሰው ምንም ላይታይበት እንደሚችል ለማሳየት ነው። ሌሎች ልጆቼ ከቤት እንዲርቁ አድርጌ ባለቤቴንና ልጄን ማስታመም ጀመርኩ። በዓለም ሕዝብ ላይ እየደረሰ ያለውን ሰቆቃ እያሰብኩ ስጽፍ ስለከረሙ በእጅጉ ፈራሁ። ፍራቻዬ ግን ራሴን ለመከላከል እንድጨነቅ አላስገደደኝም። ትኩረቴ ሁሉ በልጆቼና በባለቤቴ ላይ ሊደርስ የሚችለውን በማሰብ አምላኬን መለመን ነበር። የተለያዩ መኝታ ቤቶች ባለቤቴንና ልጄን አስቀምጬ የእናት አባቴን አምላክ እየተማጸንሁ የአምላክን እናት እመቤታችን ቅድስት ድንግል ማርያምን ምልጃ እየለመንሁ መንከባከቤን ተያያዙ። ከምኖርበት 12ኛ ፎቅ ስር ሆና ትልቋ ልጄ በየጠዋቱ ታይናለች። ምግብም ሰርታ በር ላይ ታስቀምጥልናለች። እላይና ታች ሆነን በርቀት በአይን እየተያየን በስልክ እንዴት አደራችሁ፣ እንዴት ዋላችሁ ትለናለች። በቃ ከተለያየንም እንደዚህ ሆኖ የሚሆነው ስል በጽሑፌ የዳሰስኳቸውን አሳዛኝ ክስተቶች በአእምሮዬ እያጠነጠንኳቸው ቃላት የማይገልጻቸው ስሜቶች ከእግር እስከ ራስ የነዘሩኝ። አንዳች የኤሌክትሪክ ኃይል በውስጤ የተላለፈ ይመስላል። መላ ሰውነቴ ተርገፈገፈ። ከቦርሳዬ የማለያትን የእምዬ ማርያምን የጸሎት መጽሐፍ በደረቴ አጥብቄ የጭንቅ አማላጇ ከዚህ ጉድ አውጪኝ ስል ተማጸንኳት። ባለቤቴና ልጄ አልጋ ላይ ከዋሉ ጀምሮ ሐሳቤ ሁሉ እነርሱ ላይ ስላተኮረ አስታውሼ ማስክ አላደርግም ነበር። ወደ ክፍሏ ስገባ ትንሿ ልጄ ባባ ማስክ አድርግ ትለኛለች። ባለቤቴም ተወተውተኛለች። ለነገሩ ላድርገው እንጂ በአየር ላይ መቆየት የሚችልን ቫይረስ ሁለት ሰው በተያዘበት በዚያች ቤት ውስጥ ውዬ እያደርሁ እንዴትስ በጭንብል ልከላከለው እችላለሁ? ታላቅ የመፈተን ዘመን ቢሆንም ካጠገባቸው ሆኜ የሚመጣብኝን ለመቀበል ወስኛለሁ። ከእነርሱ ውጭ ኑሮ እንዴትስ ላስበው? ከአባት እናቶቼ የሰማሁትን ባህላዊ ፍቱን መድኃኒቶች በሚጠጣውም በሚበላውም እየጨማመርሁ አምላኬን እየተማጸንሁ ቀናት እየተሸበለሉ ዘለቀ። የምናምነው አምላካችን ታደገንና እኔንም ኮሮና ሳይደፍረኝ ባለቤቴም ልጄም እንደ ሚዲያው ፕሮፓጋንዳ እጅግ ሳይበረታባቸው አገግመው እንደ ኢትዮጵያችን ባህል ህዳርን አጥነው ኮሮናን አሰናበት ነው። የተጀመረ ነገር ማለቅ አለበት። ከድኛ ያስቀመጥኩትን ጽሑፍ ገለጥኩት። የኮሮና እናት ተብላ በታወቀችው ቻይና ለመጀመሪያ ጊዜ ቫይረሱ በታየባት ውሃን ከተማ የተህዋሱን መንስኤ የሚመረምሩ ቡድኖች በከተማዋ ገብተው መረጃ ማሰባሰብ ጀምረዋል። የቡድኑን መሪ ፕሮፌሰር ዶሚኒክ ዋቢ በማድረግ ሮይተርስ እንደዘገበው በታህሳስ 2019 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በውሃን የእንስሳት የገበያ ማዕከል በቫይረሱ የተጠቁትን ሰዎች ሙሉ ፋይል ለማግኘት እንዳልቻሉ በመጥቀስ ይህን እንዲሰጡን አጥብቀን እየጠየቅን ነው በማለት አብራርተዋል። ገና ከጅምሩ ቫይረሱን ከዓለም ለመደበቅ ስትጥር እንደታየችው ሁሉ ዛሬም ቻይና ድብብቆሿን ቀጥላበታለች። ከጠቅላላው የአፍሪካ አህጉር ሕዝብ የሚበልጥ ቁጥር ያላት የኮቪድ-19 ቫይረስ ወላጅ እናት ቻይና እስከ ዛሬው በተመዘገበው የኮሮና ስርጭት 89816 ሰዎች በቫይረሱ ተጠቅተው 84695 በማገገም 4636 ሰዎች ይህችን ዓለም ተሰናብተዋል። በየዓመቱ አዲሱን ዓመት በእንስሳት ስም የመሰየም ልምምድ ያላት የቢሊዮኖች መኖሪያ ቻይና እንደ አውሮፓውያን አቆጣጠር 2020 ዓመተ ምህረትን የአይጥ ዘመን ብላ በመሰየም የዓለም ሕዝብ እንደ አይጥ በኮሮና ስታስቆጥረው ዓመቱ ተገባዷል። ዘንድሮም የያዝነውን 2021 ዓመተ ምህረት የበሬ ዘመን ብላ ሰይመዋለች። በዚሁ የበሬ ዘመን ቻይና ወለዱ ተህዋስ እየወለደ
እየተዋለደ በዓለም ላይ ቀንዱን አሹሎ በመገስገስ ላይ ይገኛል። የኮሮና ውላጅ አዲሱ ቫይረስ በብዛት የታየባት አፍሪካዊቷ ደቡብ አፍሪካ የራሷ ስሪት የሆነውን ጆንሰንና ጆንሰን የተባለውን ክትባት ለህዝቦቿ በመስጠት ጀምራለች። በደቡብ አፍሪካ 1.5 ሚሊዮን ሰዎች በቫይረሱ ተጠቅተው የ48702 ሰዎች ህይወት ተቀጥፏል። የ54 ሀገሮች ድምር ከሆነችው የአፍሪካ ህዝቦች የሚበልጥ ሰው የሚኖርባት የኮሮና ወላጅ ቻይና በ4000 ሰዎች ተወስና መገኘቷ በኮቪድ-19 ቫይረስ ዙሪያ ጥያቄ በሚጭርባቸው ሰዎች የዚህ ሁሉ ዓለም አቀፋዊ ሰቆቃ ምንጭና ተጠያቂ ቻይና መሆኗን በመስማማት የሚስጥሩ ቁልፍ በእጇ እንዳለ ብዛት ያላቸው የዓለማችን ህዝቦች ከጥርጣሬ በላይ እያመኑ ይገኛሉ። ማዕከሉን ባልጠበቀ መንገድ በየአገራት ተመረቱ የተባሉ ክትባቶች ወደ ተለያዩ የዓለም ክፍሎች እየተላኩ መሆናቸውን የሚወጡት መረጃዎች ያመለክታሉ። ይህንን ተጠቅመው ገንዘብ ከመሰብሰብ ውጭ ለሰው ህይወት ደንታ የሌላቸው ቡድኖች ህገወጡን ክትባት በማዘዋወር ተጠምደዋል። የዚህም ጅማሬው ጓደኛዋ ቻይና ናት። ኮንግ በሚባል ስያሜው የሚታወቀው ግለሰብ ትክክለኛ የክትባቱን ብልቃጦች አስመስሎ በመስራት ከ58000 በላይ ክትባቶችን አምርቷል። ወደ የትኞቹ የዓለማችን ሀገሮች እንደደረሱ ባይገለጽም ይህ ሐሰተኛ ክትባት ገበያ ላይ መዋሉን የደረሰችበት የኮቪድ-19 ቫይረስ ወላጅ እናት ቻይና ይህንኑ ሰው ጨምሮ 70 ግለሰቦችን በቁጥጥር ስር መዋሏን ይፋ አድርጋለች። አዲሱ አይነት ኮሮና እየተሰራጨበት መሆኑን የመገናኛ ብዙሃን አብዝተው የሚጮሁላት አፍሪካ ክትባቶችን ለማግኘት አገራት በራሳቸው መንገድ እየተሯሯጡ መሆናቸው ይታወቃል። በዚህም ጥድፊያ ትክክለኛ ያልሆነ ክትባት እንዳያግበሰብሱ ጥንቃቄ ማድረግ እንደሚገባቸው ማስጠንቀቂያዎች ይሰማሉ። እስካሁን ያሉት መረጃዎች በግልጽ እንደሚያሳዩት ከኮቪድ-19 ቫይረስ ራሱን በራሱ እያዋለደ ሶስተኛ አዲስ አይነት ተህዋስ መገኘቱ ቢገለጽም ክትባቱን የዓለም ሕዝብ እንዲቀበል የሚደረገው ጥረት አልጋ ባልጋ አልሆነም። ይህም የዓለምን ሀያላን ሳያስጨንቃቸው አልቀረም። በዚህም ምክንያት ይመስላል የእንግሊዝ የፍትህ ሚኒስቴር ሮበርት ባክላንድ አዳዲስ ሰራተኞች ከመቀጠራቸው በፊት ክትባቱን እንዲከተቡ ቢጠየቁ ህጋዊ ሊሆን ይችላል ሲሉ መጪውን የሀያላን እቅድ ጠቆም አድርገዋል። መቀመጫውን ለንደን ያደረገው የፒምሊኮ ፕሉምበርስ ኩባንያ ከሕክምና ጋር በተያያዘ ጉዳይ ካልሆነ በስተቀር ክትባቱን አንወስድም የሚሉ ሰዎችን አልቀጥርም ካሉት ኩባንያዎች አንዱ መሆኑን ዓለም አቀፋዊው የቢቢሲ የዜና አውታር በዘገባው አካቶታል። በመጪው ጊዜ ሰዎች ክትባቱን እንዲወስዱ የሚያስገድድ ነገር ሊፈጠር እንደሚችል የሚያመላክት ብልጭታዎች ይታያሉ። ኮቪድ-19 ቫይረስ የቻይና ስሪት ነው ሲሉ የተጠመዱት ፕሬዝዳንት ትራምፕ ዛሬ በመንበራቸው ላይ የሉም። ለኮቪድ-19 ቫይረስ ትኩረት አልሰጡም እየተባሉ የሚወቀሱት ትራምፕ ከተያዙበት ቫይረስ ሳያገግሙ ሕክምናቸውን ከሚከታተሉበት ወታደራዊ ሆስፒታል ወጥተው ያለ ጭንብል ዋይት ሃውስ መግባታቸው ብዙዎችን ማስደንገጡን በወቅቱ አሶሺየትድ ፕሬስ ለንባብ አብቅቶት ነበር። በእኚሁ ፕሬዝዳንት እንዝላልነት 493,000 ሰዎች ሕይወታቸውን አጥተዋል። 27.9 ሚሊዮን ሰዎችን በማስመዝገብ የዓለም ቁንጮ የሆነችውን አሜሪካ ለመምራት 46ኛ ፕሬዝዳንት ሆነው የተመረጡት ጆ ባይደን መንበሩን ከመቆጣጠሩ 1 ወር ሳይሞላቸው ታላቁ አሜሪካ ሌላ መቅሰፍት እየፈተናት ይገኛል። በደቡብ ቴክሳስ ኦክላማ በወረደው ለየት ያለ የበረዶ ዝናብ እስከ 50 ሚሊዮን የሚገመት ሕዝብ በቅዝቃዜ ተውጧል። የኤሌክትሪክ ማስተላለፊያዎች በመበጣጠሳቸው በጨለማና በቅዝቃዜ እየተሰቃዩ ይገኛሉ።
አብስሎ ለመብላትም አልተቻላቸው። የብዙዎች ቤት ጣሪያው በመደርመሱ ጓዳ ሳሎናቸው በሚቀጥለው በረዶ ውሃ ተጥለቅልቀዋል። ጆ ባይደን ከኮሮና ያልተናነሰ ችግር ጭንቅ ውስጥ ከቷቸዋል። በዚህ ተከታታይ ጭንቅ ሚሊዮኖች ግራ ተጋብተዋል። በቀደሙት ገጾች እንደተጠቀሰው በኢትዮጵያ ለኮሮና መስፋፋት የሚጠቀሰው ሰው ሰራሽ መፈናቀሎች እና በትግራይ የመሸጉ ጥቂት ቡድኖች አንዱ ምክንያት እንደነበሩ ተብራርቷል። ዛሬ አፈናቃዮቹም ትግራይ የመሸጉትም የሉም። ገሚሱ በእስር ቤት፣ ገሚሱ በቆሰቆሱት ጦርነት ከየስርቻው ሬሳቸው እየተለቀመ ይገኛል። በኢትዮጵያ እስካሁን ባለው መረጃ 2237 ሰዎች በኮሮና ሕይወታቸውን አጥተዋል። ከዚህ በከፋ በብዙ ሺዎች ከክፉ አስተሳሰብ በፈለቀ ጦርነት ሲያልቁ የተመለከቱ ኢትዮጵያውያን ለኮሮና-19 ቫይረስ ብዙ ቦታ የሰጡት አይመስልም። ባለፈው ዓመት መጀመሪያ ላይ ሲታዩ የነበሩ ጥንቃቄዎች ዛሬ ላይ የሉም። ብሔራዊውን የጥምቀት በዓል ለማክበር በብዙ ሚሊዮን የሚቆጠሩ ሰዎች ያለ ጭንብል አደባባዮችን ሞልተው ታይተዋል። መንግስት የሾማቸው የጤና ጥበቃ ሚኒስቴር ዶክተር ሊያ ታደሰ የተጣለባቸውን ኃላፊነት ለመወጣት ከነቡድናቸው ያላሰለሰ ጥረት እያደረጉ ይገኛሉ። እርሳቸውን የሾማቸው መንግስት ለምርጫው ቅስቀሳ በሚመስል መልኩ የድጋፍ ሰልፍ በማስደረግ በምስራቅ፣ በምዕራብ በሺዎች በሚቆጠር ህዝብ ጎዳናዎች ይሞላሉ። ይህን የተመለከተው ህዝብም ለኮሮና ያለው አስተሳሰብ በመላላቱ ወደ ቀደመ መስተጋብሩ እየተመለሰ ይገኛል። ቤተ ክርስቲያናት፣ መስጂድ እንደ በፊቱ በአማኞች መጨናነቅ ጀምረዋል። በቤተ ክርስቲያናት ቅጥር ግቢ የሚሰጡ ስብከቶችም በሺዎች የሚቆጠሩ በአንድነት ታጭቀው ይከታተላሉ። ሁሉም ሞትም ሕይወትም ከአምላክ ነው ያሉ ይመስላል። ይህ በኢትዮጵያ ብቻ ሳይሆን በመላ አፍሪካ የሚታይ የዕለት ተዕለት እንቅስቃሴ ከሆነ ሰነባብቷል። ኮቪድ ሚዛን አልደፋም። ብዙም ጥንቃቄ የማይስተዋልባት አፍሪካ እንደታለመላት በኮቪድ-19 ቫይረስ ወረርሽኝ በሞት አልተጥለቀለቀችም። በመላ አፍሪካ በተዋሃሱ ከሚሞተው ሰው ይልቅ በአንድ ቀን ምሽት በሰው ሰራሽ ጦርነት የሚቀጠፈው ነፍስ ይበዛል። ለዚህ ማሳያ በምስራቅ አፍሪካ የምትገኘውን ኢትዮጵያን መጥቀስ በቂ ማረጋገጫ ይሆናል። እንደ አውሮፓውያን አቆጣጠር በጥቅምት 24 2013 ዓ.ም ትግራይ በመሸጉ ጥቂት የክፉ ሐሳብ ምንጮች ባደረጉት ድንገተኛ ጥቃት ብዙዎች ሕይወታቸውን አጥተዋል። በመቀጠልም በተደረገው መልሶ ማጥቃት ከ1000 በላይ እንደተሰለፉበት የሚነገርለት የትግራይ ሰራዊት የደረሰበት አልታወቀም። ከኢትዮጵያም የመከላከያ ሰራዊት ምን ያህል እንደተሰዋ እስካሁን የተረጋገጠ ነገር የለም። ይህን ያየ የተመለከተ ኮሮና ቫይረስ እንዴት ሊያስጨንቀው ይቻለዋል? ወደ ኋላ ተመልሰን የዓለምን የታሪክ መዛግብት ስናነሳ ምድራችን በተለያዩ ጊዜያት ያስተናገደቻቸውን ወረርሽኞች ምክንያት እንረዳ ይሆናል። ከነዚህም ውስጥ በዋናነት የሚጠቀሱት በሽታን ሊያስተላልፉ ከሚችሉ እንስሳት ጋር የሚደረጉ ንክኪዎችና ከምርምር ጣቢያዎች ሾልከው የሚወጡ ተህዋሳት በስፋት ይጠቀሳሉ። ለእልቂቶቹ መንስኤዎች ናቸው ብለው የሚያምኑ የዓለማችን ህዝቦች ያልተፈቀደ መብላትንም ያካትታሉ። www.history.com ተጽፎ እንደሚገኘው ሳይንቲስቶች ከየትኛው አገር እንደጀመረ እርግጠኛ ባይሆኑም ከፈረንሳይ ወይንም ከኢንግላንድ አሊያም ከቻይና ይሆናል ብለው የገመቱት ስፓኒሽ ፍሉ 500 ሚሊዮን ሰዎችን አጥቅቶ ከ40 እስከ 50 ሚሊዮን የሚሆኑትን እንደገደለ መዛግብቱ ያሳያሉ። ይህ ወረርሽኝ ለመጀመሪያ ጊዜ በአሜሪካ ካንሳስ በሚገኝ ወታደራዊ ካምፕ እንደ አውሮፓውያን አቆጣጠር በማርች 11
1918 ዓመተ ምህረት ይፋ መደረጉ ተመዝግቧል። 284,000 ሰዎችን በአሜሪካ የቀጠፈው የአሳማ ጉንፋን የተባለው ወረርሽኝ በደቡብ ምስራቅ ሜክሲኮ በአሳማ እርሻ ውስጥ በነበረ ወጣት ላይ እንደጀመረም በወቅቱ በሪፖርት ሰፍሮ ይገኛል። የነገሮችን መንስኤና ውጤቶቹን በእምነት መነጽር የሚመለከቱ መንፈሳዊ ሰዎች የሁሉ ምክንያት የሰው ልጆች ከተፈቀደላቸው ተፈጥሯዊ አኗኗር ውጭ ለመሆን የተጓዙበት መንገድ መዳረሻ ነው ይላሉ። ይህንንም የሚያበረታታው ሰውን በማሳት ሞትን ያመጣብን ጥንት የነበረው ወደ ምድር የተጣለው ሳጥናኤል ዛሬም ሰዎችን በማሳት ክፉ ሐሳብን በመዝራት የሰው ልጅ ከእግዚአብሔር ዓላማ ውጭ እንዲሆን አጥብቆ እየሰራ ነው የሚለውን ያሰምሩበታል። በመጽሐፍ ቅዱስ የተጠቀሱት የዘላለማዊ ሕይወት መዳረሻ ተግባራዊ መንገዶች በኮቪድ-19 ቫይረስ ወረርሽኝ ምክንያት እንደተስተጓጎሉ ሽንጣቸውን ገትረው ይከራከራሉ። ታምሜ አልጠየከኝም፣ ታስሬ አልጎበኘኸኝም እንድንባል ዲያብሎስ የበጎ ምግባር መንገዶችን ሁሉ ጠርቅሞ ዘግቷቸዋል። የታመመ መጠየቅ፣ የሞተ መቅበር፣ የታሰረ መጎብኘት በዘመነ ኮሮና ህልም ሆኗል። ረሃብ፣ ጦርነቶች፣ የአየር መበከል፣ ወረርሽኝ ቫይረሶች ሰውን የሚገድል ያለምን ህዝቦች ለጭንቀት ሚጥል የእነዚህን ምንጮች ማን ነው እንበል? ወደ ኋላ ዞረን ዓለምን ብናስስ በመዝገብ ያለውን ታሪክ ብንዳስስ ሁሉም የሚነግረን የተተወልን ቅርስ ይበዛል በዘመን ሰው ሰውን ሲጨርስ። እግዚአብሔር ለሰዎች በሰጠው ጥበብ ተስፋፍተው መንገዶች ምድራችን ስትጠብ በከርሰ ምድር ተጥመልምሎ ባቡር በሰማይ በአየር አውሮፕላን ሲበር ውቅያኖስ ሰንጥቀው መርከቦች ሲጓዙ ባዶ ቦታ ሞልተው አገሮች ተባዙ። አንዱ ሲመለከት ያለውን በሌላው አደረበት ቅናት ቀልቶት ሊቀማው የነበረው ከጥንት ከላይ የተጣለው የክፎች አባት እንክርዳድ የዘራው መንፈሱን ላከበት እኩይ አስተሳሰብ ሀብት በማካበት ሰው እንዲንገበገብ በፉክክር ሲጥር ግዛቱን ሲያስፋፋ ጀመረ ምርምር ወንድሙን ሊያጠፋ። ሰውን የሚያጠፋ ወረርሽኝ ቫይረሶች፣ ነፍስን የሚቀጥፉ የጦር መሳሪያዎች በዓለም የተስፋፉ የሳይንስ ውጤቶች ናቸው የሚደግፉ በመንፈሱ ሰዎች። በዓለም አቀፋዊው የጤና ድርጅት ወረርሽኝ ተብለው በመዝገብ ላይ ካሉት በቁጥር 5 የሰፈረው ሳርስ እንዲሁም በ6 ኮሮና ቫይረስ የሁለቱም ውልደት በቻይና ውሃን እንዴት እንቀበል ግጥምጥሞሽ ብለን በውሃን ያላትን ምርምር ተቋማት የገነባች ቅጥሩን ዓለም ሳያውቅባት ታውቃለች ምስጢሩን ታላቋ ፈረንሳይ የኮቪድን ጽንሱን ተወልዶ ሳይታይ በየአገራት ካሉት ምርምር ጣቢያዎች ሾልከው የሚወጡት ተህዋስ ቫይረሶች ፕላኔቷን ወረው የሚያጠፉ ነፍሶች ፕላንና ዕቅድ ነው የድብቁ ሰዎች የዓለምን ሕዝቦች ቁጥር ቀንሰው ለእነርሱ የሚያመች ትውልድን ቀርጸው የምድሪቷን ሰዎች የሚሰጡ አሳልፈው አሉት አገልጋዮች ከላይ የወደቀው የረሃብ የጦርነት የተህዋስ የቫይረስ ፕላን የሚነድፉት ቁጥርን ለመቀነስ ከጀርባው ያሉት ሚስጥራዊ ቡድኖች የአዲሱ ዓለም ሥርዓት ናቸው አራማጆች። የኮቪድ-19 ቫይረስን ጉዞና የወቅቱን ዓለም አቀፋዊ ክስተቶች እየቃኘን 1 ዓመት አብረን ተጉዘናል። ሰዎች በኮሮና ላይ የተለያየ መረዳት እንዳላቸው ይገባኛል። ሰማያዊ መቅሰፍት፣ የዲያብሎስ ውጊያ የሚሉም ድምጾች አብዝተው ይደመጣሉ። ሁሉም በፈቀደው መልኩ መመልከት መብቱ ነው። እኔ እንደ ግለሰብ ጠቅለል ያለ እምነቴን ከላይ ባለው የመጽሐፍ መደምደሚያ ስነ ግጥም ለመግለጽ ሞክሬያለሁ። የማትስማሙ ብዙዎች ልትኖሩ ትችላላችሁ። እንደ ሰለጠነ ሰው በሐሳብ ልዩነት ብቻ
እንድትመለከቱኝ እያልኩ የዓመት ጉዞዬን ቋጭቻለሁ። የታጋቹ ማስታወሻ ደራሲ አያሌው ስነ ጊዮርጊስ ዘገየ። ተራኪ ፍትህ ተስፋ ነጋ።